ስለሆነ ተምረህ እንጂ እኔ በምታወጣው ፕሮናውንሴሽን እነግርሃለሁ ማንነትህ። ከዛ በተረፈ የምታስጠብባቸው ነገሮች ካሉ ለአንተም ቼክ አረግልሃለሁ። አፍህ ብቻ አይመስለኝም፣ ሌላም ችግር ሳይኖርህ አይቀርም። ንገረኝ፣ ቼክ አረግልሃለሁ። እና ሴቶች እህቶቼ ወላሂ ነው የምላችሁ፣ አላህ ከሞላላችሁ ካላችሁ ከቤታችሁ ከልጆቻችሁ የማያጎድል ከሆነ ማድረግ የሚገባችሁን ሁሉ አድርጉ ለአንድ ነፍሳችሁ። ሀራም ካልሆነ የሚጠቅም እኔ አሁን ለቫላንታይን ያን ነገር ሰራ እንግዲህ 24 ዓመት ጊፍት ስንሰጣጥ ኖረናል። በየአጋጣሚዎቹ በየሆነ ነገሮቹ ካላስ ለየት ያለ ጊፍት መስጠት አማረኝ ያደረግኩኝ ምን ችግር አለው? እናንተም ደግሞ ደስ ካላችሁ ከቤታችሁ አታጉድሉ፣ ያኔ ከልጆቻችሁ አታጉድሉ። ኤክስትራ የሆነ ነገር ስለሆነ ካላችሁ የሚደረገውን ሁሉ አድርጉ። የሚደረገውን ችን አይተናል። ከጀርባችን ምን ወረደልህ? እከሌን እርገጥ፣ እከሌን ያዝ፣ እከሌን እኔ ሙና አንድ ነገር ልንገርህ። ተረቱም የሚለው ሀቢቢ ዌልካም ቱ ዱባይ። እንግዲህ የአረብ ተረትም ብለው የዚች የሚዲያ ተረት ዌልካም ቱ ዱባይ። ዱባይ ማንንም የምትቀበል ሀገር ናት። ማንም በፈለገው መንገድ መምጣት ይችላል። እኔ ሙና የተናገርኩትን ያደረግኩትን እማቅ ሴት ነኝ። አገሪቱ ዱባይ ብር ህጓን አይቀይረውም። ይሄንን ወቅ ብር ህጓን አይቀይረውም። ወይም እናንተ እንዳላችሁት መሀል አስፋልት ላይ መኪና ማንም አቁሞ የሚሄድባት ሀገር አይደለችም። ከላይ ከታላላቆች ከባለስልጣኖች ጀምረህ እስከ ተራው ሌበር ድረስ ህግ የሚከበርበት አንድ አይነት ህግ፣ አንድ አይነት አመለካከት፣ አንድ አይነት ፍርድ ቤት ያለን ሰዎች ነን። ኦኬ። ከማንም በፊት ሰውየውን አታዋርዱት። በመጠጥ ቤት በሴቶች ኬዝ በወርቅ በበርዝዴ ኬዝ ስሙን አታንሱት ስል አንተ የት ነበርክ? ዛሬ መጥተህ አንቺ እንዲያልሽው አንቺ እንዲያልሽው ምን አልኩኝ? ያልኩትም ነገር ካለ ደግ አረኩኝ። ፕሩቭ አምጥቶ እኔን መክሰስ መብቱ ነው። ማንም ቢሆን ማንም ፕሩቭ ያለው ሰው ያምጣ ይክሰሰኝ። በሀገሪቱ ህግ መሰረት እቀጣለሁ። እኔም ለምጠየቀው ነገር መልስ አለኝ። ብዙ መልሶች አሉኝ። ስለዚህ ሳምሰንግ ሞባይል ሁላችሁም ታውቃላችሁ ይመስለኛል አይደለ? ሞባይል እንዲያርገህ ቁጭ ስታደርገው ሪካርድ ያደርጋል። ኦኬ። ለሚያስፈልገኝ ነገር ደግሞ ሙሉ ኤቪደንስ ያለኝ ሰው ነኝ እኔ። ሙሉ ኤቪደንስ ጀምሬም ደግሞ በህይወቴ ጀምሬም የማቆመው ነገር የለኝም። እኔ አልጀምርም። በጣም ትዕግስተኛ ነኝ። በጨዋታ በይቅርታ በንግግር ማምን ሰው ነኝ። ግን ቀይ መስመር ላለፉ ሰዎች ያውም በሟች እናቴ በሟች አባቴ አላህ እንደፈቀደ አድርጎ በፈጠራቸው ልጆቼ የመጣን ሰው ደግሞ ሰማይና ምድር ትጋጠማለች። የፈለገውን ያህል ወቅት፣ የፈለገውን ያህል ገንዘብ፣ የፈለገውን ያህል ጊዜ ይሄዳል እንጂ አላቆምም። ራሴን ዲፌንድ ሳደርግ ቆይቻለሁ። አልፎም ተገፍቼ ተነግቻለሁ። እኛ ተበዳይ ሆነን እያለን እኛ እንደ በዳይ ተሰድበን ተረግጠን እኔ ሙኒት ዝም አልልም። የፈለገውን ያህል ጊዜ ይውሰድ ተናግሬያለሁ። ማንም ደግሞ በፈለገው መንገድ የመምጣት መብት አለው። ግን የማንም ብር እዚህ ጋር የሚሰራው ስራ የለም። ህግና ህግ ብቻ ነው እዚህ ጋር የሚሰራው። ማወቅ ያለባችሁ። ቀይ መስመሬን ያለፈ ሰው ደግሞ እኔም ከሳሽ ሆንለታለሁ። ከዛ በተረፈ እናንተ ሻንጣ አዘጋጃችሁ ወይ 4 ሴቶች በዚህ በዛ ስትሉኛ ሰርግ ላይ ነበርን። ሶሪ ለዛ ነው የጠፋ ነው። ሰርግ ላይ ነን። አሁን እኔ ልጠይቃችሁ፣ የት አላችሁ? የት አላችሁ? የት አላችሁ? ሰርጌን ጨርሻለሁ። የነበሩኝም ብዙ ስራዎች ነበሩ፣ አጠናቅቄያለሁ። ባለ ጉዳዮች የት አላችሁ? አያም ሄር ለሚፈልገኝ ሰው ህጋዊ ነኝ። ህጋዊ የስራ ቦታዬ መኖሪያዬ፣ ከዛም አልፎ ሙሉ ስሜ ማህደር ጥበቡ ተሾመ አረጋግጣችሁ የተቀመጣችሁበት አለሁኝ። ኦኬ። ማንም በሚፈልገኝ መልኩ ግን ትታናለች ብላችሁ የምታስቡ ሰዎች አልተውኳችሁ።
አልተውምም። ጊዜ ነው እኔና እናንተን የሚያገናኘን። የኢመራት ህግ የታወቀ ነው። እኔ 10 ያላብራራም፣ የማብራራትም ግዴታ የለብኝም። በሰዓቱ እንገናኛለን፣ ፌስ ቱ ፌስ፣ ምንም ችግር የለም። ከዛ በተረፈ ደግሞ ማንም በዚህ ጉዳይ ላይ በአካል ሊያገኘኝ የሚፈልግ በአካል ያግኘኝ፣ ወንድ ነኝ የሚል ያግኘኝ። ይሄ ነው እላችኋለሁ። ኦኬ፣ አሁን መጠየቅ የምትፈልጉት ጥያቄ ካለ እየገባችሁ መጠየቅ ትችላላችሁ። መብረቁ በጣም አመሰግናለሁ። ሳሪዬ፣ ህውዬ፣ ሁላችሁም ጓደኞቼ በጣም አመሰግናለሁ። ማሚ ጥያቄ ያለን በተራ በተራ ሳርዬ ትቅደም። አይ እኔ ካስ ንግግሩ ተመቸኝ። አበባ ዘነብኩኝ። ጥያቄ የለኝም። ኤክስኪውዝ ሚ። አሁን ነገ መልሹ መቀመጫም የለኝ። አበባ ዘነብኩኝ። ዮዳብም አመሰግናለሁ። ኦኬ። አይ ሲሪየስሊ ስለዛኛው ነገር ብዙ ማወቅ የሚፈልጉት ስላሉ ሙኒቷ እኔ መጀመሪያ በደንብ አልተረዳውም ነበረ። እኔም የመሰለኝ አበበ ምናምን ነው፣ ግን መመለስ ከሆነ እኔም መመለስ እፈልጋለሁ። ሙኒቷ ማርያምን ያውልሽ ማነሽ ሂዊ፣ ሁለት አይነት ነገር አለ። ይሄኛውን ደግሞ ማንኛውም ጋይኖሎጂስት የማህፀን ዶክተር ጋር ብትሄጂ፣ ይሄንን የሚሰሩ የተወሰኑ ሐኪም ቤቶች አሉ፣ ብትሄጂ ይነግሩሻል። ማጥበብ የሚባለው ነገር በሌዘር ነው የሚያደርጉት። በሌዘር ሲያደርጉት 12 ሲዝን ይፈልጋል። 12 ጀልሳ በአማርኛ 12 ምንድን ነው የሚባለው? ጀልሳ ነው የሚሉት እኮ የሆነ ነገር ሲሆን አሁን በሳምንት ቀጠሮ ይሄኛው የ15 ቀን ቀጠሮ ነው እና ወደ 3 ወር ይፈጃል ትሪትመንቱ። የአለሚቱን የእንትናን ጡንቻ ማጠንከር ነው። ግድግዳው ላይ ያለውን ጡንቻ ያጠነክሩታል። ያ ደግሞ በሌዘር ነው። እኔ ዶክተሯ በደንብ አስረድታኝ ነው። ቤታን አስገቢያት እስኪ ምን ልትል ነው? እና የተደረደረው ጡንቻውን ያጠነክረዋል። ያ በሌዘር ነው የሚያደርጉት። ስሙ ትንሽ ቤታየውን አስገቢያት እና ታስቀኝ ትንሽ። ያ ነው ጡንቻውን ያጠነክረዋል። ስለዚህ ቦታው ጡንቻሽ በጨመረ ቁጥር ይዘጋል። ገባሽ? መዝጋት ማለት ደግሞ ምንድን ነው? እንደ ልጃገረድነቱ ጊዜ እነሱ በስቲች የሚያደርጉት ነገር አለ። ዋጋው ነው የሚለያየው፣ ወቅቱ ነው የሚለያየው። ዋጋው ይቀንሳል። የዚህኛው ወደ ያኛው የሌዘሩን አላውቅም፣ ምን ያህል ጊዜ ምን ያህል ዋጋ እንዳለው አላውቅም። ምክንያቱም ይሄ ስቲቹ ከውስጥ እሱ ደግሞ አፉ ላይ ነበር ሲል የነበረው አንዱ ነው። ሙሉውን ውስጥ ገብተው ይሄንን ነው ቀደው እንትን የሚሉት እንደዚህ የሚበጠስ ነገር ያደርጋሉ። እና የ4 ሰዓት የሚወስድ ሰርጀሪ ነው። ከ3 ሳምንት በኋላ የፈለግሽውን ነገር ማድረግ ትችያለሽ። ሴም ዴይ ዲስቻርጅ ትደረጊያለሽ ከሆስፒታል። ኦኬ ቀጣይ ሚቲጌን እያሳሰበኝ ነው። አሁን ተቀምጠሽበት ነው ወይ በአየር ላይ ተንሳፍሽ ተቀመጥሽ? ላሳየሽ። ድንግሉ አይደለም ያሳሰበኝ፣ ስር ያለው ነው። ተቀምጠሽበታል ውዴ? ቁጭ ብዬ ነው እኮ ያለሁት። ላሳይሽ፣ ይኸውልሽ ላሳየሽ። ወይኔ በስመ አብ ወወልድ ወመንፈስ ቅዱስ። ሽንጥ ዳሌ ሼፕ አንድ ላይ ይኸውልሽ። እንግዲህ ቤታዮ እንደዚህ አርቲፊሻል ላይ ይባላል። ኧረ እንዴ አንቺ እኮ ሙሉ ሰውነትሽ ነው አርቲፊሻል እኮ የሚባለው። ለምሳሌ አሁን እጅሽ ቀጭን ሆኖ ወገብሽ ቀጭን ሆኖ ቂጥሽ ብቻ ይወጣ። አንቺ ሙሉ ሰውነትሽ ገብቶሻል አይደለም? ከሙሉ ሰውነትሽ ጋር ወጥ ነው የራስሽ እንደሆነ ያስታውቃል። እንደኛ እኮ እዚህ አሜሪካ ነገር ነው ያለ ነው። ቤታ አንድ ነገር ልንገርሽ፣ እንዲህ አይነት ነገር ግን አክሴፕት አታደርጊም። ለምሳሌ አንድ የሌለሽ ነገር እንዲኖርሽ ብታደርጊ መጥፎ ነው። አሁን እኔ ለምሳሌ ይኸውልሽ ብር የለም እንጂ ስሚ፣ በጣም ጠቀዋለሁ።
ብር የለም እንጂ ሁሉም ሰው ማለት ነው እንደ ሞዴል ቢስተካከሉ ሁሉም ሰው ይፈልጋል። አበሻ ችግሩ በአደባባይ ሲሆን ውርደት ምናምን ብለው ያሽማጥጣሉ እንጂ በውስጣው ስንቶቹ ያልተናገሩት ምናምን። አሁን አርቲስቶች ካየሻቸው ጂም ደርሰን መጣ ምናምን ይላሉ። ያ የሚሉት ለምንድን ነው? እዚህ አሜሪካ ነገር ሲሰሩ ፕሮሰሱ ሙሉን ያሳዩሻል። እንዲህ ተሰራ እንዲገባ ምናምን። የአበሻ ምላስ ስለሚፈሩ ብቻ ተደብቀው ያደርጉና ጂም ገባን ምናምን እያሉ እንትን ይላሉ። ገባሽ? ለምን ምላስ ነው እንጂ ማንም ሰው ገንዘብ ቢኖረው ሙኒት አይህን ለማ እንደ አቦን ሌላም ቀዳዳ ያስተካክላል። ማርያም ነው የምልሽ። ገንዘብ የለም እንጂ ቢኖረን ሁላችንም ብናስተካክል ደስ ይለናል። እና ይህ ሰው ልጅ እኔም እንደዛ ነው የማስበው። ሙኒት እንዳንቺ ሰው አንዴ ነው የሚኖረው። በቃ ተደስተሽ የልብሽን አንቺን በማይጎዳ ጤናሽን በማይጎዳ መልኩ ካደረግሽ አንዴ ነው የምኖረው። ገንዘቡ ለማን ነው ገባሽ? የሚቀመጠው ለራስሽ ደስታ ሲባል ነው። እና እኔም ሞኒትዬ ቢኖረኝ ስንት ነገር አስጠባበብል። ወደ ዱባይ ስትመጪ ኤሲ ይዘሽን ደግሞ ከየፍ ይዘሽ ትመጫለሽ። ያኛ እንኳን ድንግል ላይ እንዳየው እሱ በተፈጥሮ ተደፍኗል። ግን ሌላ ነገር አሰራራ ነበር። ቤታ በተፈጥሮ መልሶ ሲዘጋ ጭንጫ ነው የሚባለው። ያ ደግሞ ጨንጭጭ ይሆናል። ጭንጫ ነኝ ቀድመሽ ጭንጭጭ ያለኔማ ቢታዩ ዛሬ በጠዋት ቀኔን ባረክሽልኝ። ወላሂ በአንቺ ስስቅ ነው ቢሮ የደረስኩት። እና እንደዚህ ነው። ሌላ ጥያቄ ያለው ሰው ደግሞ ይጠይቅ። ያሉት ሙኒት ተቀበይ የማጥበብ የማደግ ምናምን ጥያቄ ሊኖር ስለሚችል ማደግን አላውቀውም። እኛ ማጥበብ መዝጋት ይሄንን ነው። ማሚ ልጠይቅ አንድ ጥያቄ። እሺ በየጊዜው መታደስ አለበት ይባላል። ይሄ ነገር እውነት ነው ወይ? ከተከፈተ እንዴት ነው እንደገና የሚታደሰው? እንደገና ሄደሽ ልትዘጊው? እኔ እኮ ይኸውልሽ ምስርዬ ለባሌ ነው ስጦታ ነው፣ ትልቅ ስጦታ ይሰጣቸው። ስለዚህ እንደገና ደግሞ ዘግቼ ሊሄድ ምናልባት ችግርም ሊኖረው ይችላል። ደጋግመሽ ስታደርጊ ለምን እንዳልኩሽ ታውቂያለሽ? የሆነች ማዳም ቤት ስሰራ ኢራቂ ነች። መቀመጫዋን አሰርታ ነበረ እና መታደሻ ጊዜ ስላለፈ ትክክል አልሆነም። ሌላ ነገር ነው ያልኩሽ። ስለ ድንግልናው እኮ ነው ያልኩሽ። መቀመጫ ይራሴ ነው። አንቺ አታውቂውም እንዴ? እሱንማ አውቃለሁ። አይ ያንንም እኮ ሰው የተረዳው በሌላ ነው ማለት ነው። ጋይስ በቃ ድንግል ነው ውዶችዬ። ሶሪ ሙኒቷ አሁን ድንግሉ አሁን ከተሰራ በኋላ ለምሳሌ ከ15 ቀን በኋላ ስናረግ እንደ አዲስ ነው የምንጮኸው። ሞክሪው ሞክሪው ራሳይ እንዳትሉ በዚህ ከቀጠላችሁ ማርያምን ጠይቂ እኮ ብለውኝ ነው። እሱ ሲከፈት ነው። ግን ሞክሩት ደግሞ ጎ ነው እንግዲህ ቻችሁ ውስጥ ጠይቁ እንጂ ምን ነው ዝም አላችሁ? ወንድ ጥያቄ ማስተናገድ ትችላለሽ? ሙኒት ሰላም እያለሁ። ሰላም እንዴት ነህ? አለን ፈጣሪ ይመስገን። አሁን ባጭሩ ድንግልና ይመለሳል። ስለዚህ ድንግል ባይሆኑም ድንግልና ተመልሶ ማግባት ትችላላችሁ እያልሽን ነው? እንግዲህ እኔ አልገባኝም ጥያቄው ራሱ እንዴት እንደሆነ። ግን ድንግል መሆን ይቻላል። እኔ የተረዳሁት ይህንን ነው። አይ እኔ እንደ ቀልድ የድንግል አስመላሽ ኮሚቴ ካምፓኒ ከፍቻለሁ ምናምን እያልኩ ነበር። እውነቱ ነው በመምጣቱ ደስ ብሎኛል። ከዚህ በኋላ መወዳትን ልጅ ያው ድንግል ባትሆንም ማግባት እችላለሁ ማለት ነው። እውነት ለመናገር ፈርቀዳጅ ስለሆንሽ ደስ ብሎናል። የድንግል አስመላሽ ኮሚቴ አምባሳደር ኢንሻላህ። ግን እኔ ሙኒት ውስጤ ሲነግረኝ እውነት አልመስል አለኝ።
አንቺ እየቀለድሽብን ማርያምን እንደዛ እየመሰለኝ ወላሂ ቤታዬ ወላሂ ልሻለሁ ወላሂ ስናገር ቀድመሽልኝ ገባሽ። እኔማ ውሸት ነው ብዬ ለቀጠቅጣቸው ነበር ውስጤ እግዚአብሔርን በቃ አላመነም። ላቤታዬ ይኸውልሽ 2 አይነት አለ። አንደኛው በሌዘር ድንግል መሆን ሳይሆን ማጥበብ የእንትናን የዛች የቦታዋን ጡንቻዎች። አሁን ስለ ሜዲካል የሚያውቀው ሰው እንዲህ ብታዋሪ ይገባዋል። እዚህ ጋር ጡንቻው ኬት መጣ ይሉሻል። ግን የእንትኗን የግድግዳውን ጡንቻ በማጠንከር ቦታውን በማተለቅ ያጠቡታል። ይሄ 12 ሲዝን ነው የሚያስፈልገው። ወደ 3 ወር ገደማ ይፈጃል። ትዕግስት ያስፈልግሻል። ኦኬ። ይሄኛው ግን ድንግል መሆኑ የ4 ሰዓት ሰርጀሪ ነው። ሴም ዴይ ነው ዲስቻርጅ የሚያደርጉሽ። ከ3ኛው ሳምንት በኋላ ደግሞ ሬዲ ነሽ ለማንኛውም ነገር ማለት ነው። ጠይቂ፣ ጋይኒ ላይ የሚሰሩ ዶክተሮች ጋይኖሎጂስት የሆኑ ይነግሩሻል። ማሚ ወይ እኔ አንቺ እንደማልጠይቅ ታውቂያለሽ። ደዊ ጽፌልሻለሁ። ሂዊ ማሚን ጠይቂልኝ። እንዳለ ዘመን ወገኖቻችን እንዳለ እንትን ብሎብናል። እንዴ ጠያቂው ከኮመንት ከላይ በዛለ የሁላችሁ ሰርፕራይዝ ማድረግ ስለአማረኝ የሆነ ለየት ያለ ነገር ማድረግ ስለፈለግኩኝ ነው እንጂ ሴት ልጅ ይሄ እንዲህ ሰፍቶ ከስንት ጋር ወንድ ጋር ሄደሽ ምናምን የሚባል ነገር የለም። ናቹራሊ ቦታው ይመለሳል። ወልደን እንኳን ጠቢያዊ በኖርማል እንኳን ወልደን ነገርየው ቦታው ላይ ነው የሚመለሰው። በንጽህና ጥብቅና ብላችሁ ብታስቀምጧት ራሱ ምንም ችግር የለውም። በግድ መደረግ ያለበት ነገር ሆኖ አይደለም። በንጹህ ጥብቅ አድርጓት። እሷነቷን አትለቅም። ወይ ይቅርታ መጀመሪያ እንደሚታየው ሁሉ ልክ እንደ ወራዊ ሁሉ ትሆናላችሁ ማለት ነው። ወራዊ እንትን የሚባል ነገር አለ አይደለ? ልክ እንደዛ ነው እንትን የምትሉት። በቃ ድንግልናው ሲመለስ ግራ አጋባሽን እኮ እንዴ። ወራዊው ነገር ከየት ነው የሚመጣው? ከእንቁላላችን እኮ ነው የሚመጣው። ከዚህ ከሌላ ቦታ ነው እሱ የሚመጣው። ይሄኛው እኮ ሌላ ቦታ ነው። ምን ሆነ ነው? ኖ ልልሽ የፈለግኩ ምን እንደሆን ታውቂያለሽ? በዛ ስሙን መጥራት ስላልፈለግኩ ነው። ገባሽ አይደለ? በዛ እንደምታዩት ሁሉ አሁን ድንግልና ሲመለስ ማን ነው? አይደፈንም እኮ አይደፈንም። ድፍን እኮ አይልም። እንግዲህ በስዕል እልክልሃለሁ። በስዕል እኔ ሲያስረዱ የሳሉ ስዕል እልክልሃለሁ። ኧረ ተው በእናትህ አንተ ይቅርብ። ለማንኛውም ያው መቀመጫውንም የአመቱ ምርጥ መቀመጫ ብለን አሳልፈነዋል። ይመቻችሁ። መሲ ስላስገባሽኝ አመሰግናለሁ። መልካም ጊዜ ነው። መሲ ናት ያስገባች። እሺ ወንድሜ ሻው። አይ አንቺ ቤት ነው ደግሞ ወደ ሰንት። ኧረ አንቺ ነው ያስገባሽ። ሰላም ዜና ወንዶች ቢቀርባቸው ወንዶች እኮ አይሆንም። ይሄ ለሴቶች ነው። ወንዶች መግባት የለባችሁ። ማርያምን ይሄ ለወንዶች አይመጥንም፣ አይነፋም። ወንዶች እናንተ መጠየቅ አትችሉም። ሴቶች ብቻ ናችሁ። በቃ ጠይቆ ይጣ ሌላ ጊዜ ሴቶች ብቻ ጠይቅም። ሰላም ልልሽ ነው። ስለዚህ ጉዳይ ለመጠየቅ አለ። እና ስትናገሪ ስለሰማሁ ከታይ ቁጭ ብዬ ይዘሽ እንጂ ሰላም ልበልሽ ብዬ ነው። ቤትሽ አይቼሽ አላውቅም። በሰው ቤት ነው ሁልጊዜ የማይሽ። እንዴት ነሽ? ደህና ነሽ? ሰላም ነኝ። አመሰግናለሁ። እንዳለችው እንደ ቤታየው ሁሉም ይህን ነገር መሆን ይፈልጋልኝ። ለዚህ ሲጀመር ማብራራትም አያስፈልግም። ምድረ ደንቆሮ ለደንቆሮ ህዝብ ልታብራሪ መግባት አልነበረብሽም። ስለ ቀኑ ነው ብዙ የሚያወሩት። ሁሉም የለውማ የአንቺ ነገር ስለሌለው ነው የሚያወራው አይደለ? ስላጡት ነው የሚያወሩት። እንቁልልጭ እያሉ ይኖሩታል እንጂ አንቺን መሆን አይችሉም ሲጀመር። እኔ ሲጀመር ከአንድ ሰው ነው ትርፍ ንግግር ሲናገር የሰማሁት። ለሱም መልስ ሰጥቼዋለሁ። ለማንም ማብራራት አያስፈልግም።